ቃል በታላቅ ፍቅር ሲያመሰግኑ በነበሩት ወጣቶች አንጻር የሚከተለው ተግሳጽ ከእግዚአብሔር ዘንድ ወጣ። በርግጥ ያንተን ያህል የመጽሐፍ ቅዱስ ጥቅስ ማውጣት አይችልም። ኦሪት ዘፍጥረት የቱ ጋር እንደሆነ ዜና መዋዕልም የት እንደሚገኝ አያውቅም። ምናልባትም ከዮሐንስ ራእይ ኃይለ ቃል ለማንበብ መዝሙረ ዳዊት ላይ ገልጦ ይዳክር ይሆናል። ምንም ምስጢር አያውቅም። ለአንድምታውና ለትርጓሜውም እንግዳ ይሆናል። መላእክትና ጻድቃንን ሰማዕታትንም አይለይም። ቅዱስ ጊዮርጊስ ሰማዕቱን ሰማያዊ መልአክ አድርጎ ያስበዋል። ለየትኛውም ሃይማኖታዊ ጥያቄ መልስን መስጠት አይችልም። ዛሬም ድረስ የእርሱ ጥያቄ አሳ ጾም አለው ወይስ የለውም ሊሆን ይችላል። በማህሌትና በሰዓታት በቅዳሴና በወረብ መካከል ያለው ልዩነት አይገባውም። ለርሱ በቤተ ክርስቲያን በዜማ የተባለ ነገር ሁሉ ቅዳሴ ነው። ስለ ሥርዓተ ቤተ ክርስቲያንም ምንም አያውቅም። በርሱ አስተሳሰብ በጾም ቀን ጠበል መጠጣት ጾምን አያፈርስም። የሚያማትበውም አንተ በምታውቀውና በምታብራራው ሥርዓት ሳይሆን እጅን በማወዛወዝ ሊሆን ይችላል። የሰንበት ትምህርት ቤትን ተከታታይ ትምህርት አልተማረም። በጉባኤም አባልነት አልተመዘገበም። በየትኛውም ምድብ አያገለግልም። ከየትኛውም ዙር መንፈሳዊ ተማሪዎች ጋር አልተመረቀም። ይሁንና የምወደው ልጄ ይህ ነው። የሚዘምረው መዝሙር ሥርዓተ ቤተ ክርስቲያንን ያልጠበቀ ነው። ሽብሸባውም እንዲሁ። አለባበሱም ብዙ ጉድለት አለበት። ነጠላውን እንደዋዛ ይጠመጥመዋል እንጂ በትዕምርተ መስቀል አያደርገውም። አረማመዱም የመንፈሳዊ ሰው አይደለም። ጸጉሩም የተንጨባረረና የተጠቀለለ ነው። የሚውልበት ስፍራ መልካም ላይሆን ይችላል። በሰው ሁሉ የተጠላ የተተፋ ነው። ይሁን ግን ልንገርህ የምወደው ልጄ ይህ ነው። ሐናንያ ሆይ የሳውልን ክፉ ዝና አትንገረኝ። የቀደመ ክፉ ሥራውንና ጭካኔውን በሰው ዘንድ ያለውንም ስም አትንገረኝ። ጌታ ሆይ አይሆንም መጥፎ እኮ ነው እያልክ አትወትውተኝ። ሁሉንም አውቀዋለሁ። ነገር ግን ካንተ ይልቅ የሚሰማኝ የሚፈራኝ የምወደው ልጄ ይህ ነው። አንተ በቤቴ ኖረህ ሳትሰማኝ ቃሌንና ትእዛዜን ተለማምደህ ቸል ብለህ ስትኖር የተናገርኩትን በፍርሃት የሚፈጽም የኔ ምርጥ ዕቃ የምወደው ልጄ ይህ ነው። አንተ የለመድኸውን አንተ የተዳፈርኸውን መቅደሴን ከሩቅ እያየ የሚፈራ የሚንቀጠቀጥ ሳነሳው የሚነሳ ሳስቀምጠው የሚቀመጥ ምርጥ ዕቃዬ የምወደው ልጄ ይህ ነው። እርግጥ ነው ዜማ ያውቅም፣ እኔን ግን ያውቀኛል። አንድም ጥቅስ አልያዘም፣ ትሕትናን ግን ይዟል። የቅዳሴ ተሰጥኦም አይመልስም፣ እኔ ስጠራው ግን ይመልስልኛል። እኔን ግን ይፈራኛል። ስለ ስሜ ሲተጋ አይታክትም፣ ስለ ክብሬ ሲንከራተት አልተማረረም። ያንተን ቸልተኛውን ትእዛዝና ተግሳጽ በትሕትና ተቀበለ እንጂ እኔን አክብሮ አከበረ እንጂ ለታቦት ማለፊያ መንገድ ሲደለድል ቆሻሻ ሲዝቅ አፈር ሲሸከም ካንተ ያገኘውን ጥቅስ በየጎዳናው ሲሰቅል ድንጋይ ሲሸከም በፊቱ ላይ ደስታን እንጂ አንዳች ምሬት አላየሁበትም። ስሜታዊ ዋህነት ነው፣ ስላልበሰለ ነው አትበለኝ። የቤቴ ቅናት የምትበላው ለኔ ታመነ የምወደው ልጄ ይህ ነው። ስሜታዊ ለመሆንስ እንዳንተ ማንቀላፋት ነው፣ መብሰልስ ቸልተኝነት ነው። ስምዖን ሆይ ስለሱ አንዳች ክፉ ነገር አትንገረኝ።
ኃጢአተኛ ነው እንዲያድርጓል አትበለኝ አንተ ያልሰራኸውን አልሰራም እኔ ያየሁት ክፋቱን አይደለም በንስሐ በትህትና ማጎንበሱን ነው ለክብሩ ሳይሳሳ በእንባግሮችን አጥቧል ምንጣፍ አንጥፎ ሳር ጎዝጉዞ በአደባባይ ከፊቴ ሲደፋ ያን ጊዜ ነው የልጄን ልብ ያየሁት ስለሱ አንዳች ክፉ አትንገረኝ የምወደው ልጄ ይህ ነው አንተ መዘመር ሰልችቷል ማጨብጨብም ደክሟል እርሱ ግን ሲያመሰግን ብሎ ቢያድር አይጠግብም ምናልባት ጀማሪ ስለሆነ ነው ትል ይሆናል አንተ ፈጻሚ ሆነህ ነው የተሰላቸው አንተ መዝሙር የምታጠናው ከበሮ ለመምታት ብቻ ይሆናል እርሱ ግን በባዶ እጁ በማመስገኑ ደስተኛ ነው አንተ እንዴት እንደሚሽበሸብ ያወቅታ በላሻለ እርሱ ግን ላገኘው ሁሉ እንዲህ ነው የሚሽበሸበው እያለ እየጠየቀ ይጨነቃል ልክ ነህ ጀማሪ ነው ስሜታዊ ነው ያልበሰለ ነው ነገር ግን የምወደው ልጄ ይህ ነው ባንተ ደስ አልተሰኘሁም በተማርኸው መጠን አልኖርክም በተዘራብህ መጠን አላፈራህም ስለ ቅናቱ በርሱ ደስ የሚለኝ የምወደው ልጄ ይህ ነው ባንተስ ደስ የሚለኝ መቼ ይሆን ይህን የእግዚአብሔር ተግሳጽ ከመቀበል ጋር አንድ መልእክት ይቀራል እነዚህ ወጣቶች ቀድሞም በቃል እግዚአብሔር ተኮትኩተው አላደጉም ምንም በጥሩ ምግባር ባይታወቁም በልባቸው ግን እንደ እሳት የሚንቀለቀል ሃይማኖት አላቸው ፈሪሃ እግዚአብሔር አላቸው እኛ ወደ እነርሱ ባንሄድ እነርሱ ግን ወደኛ መጥተዋል ሌላ ምን እንላለን ነብዩ መንፈሱ ሰብስቧቸዋልና ከነዚህ አንድ አትጠፋም እንዳለ ያለ ቅስቃሽ የሰበሰባቸው የእግዚአብሔር መንፈስ እንዲጠብቃቸው እንዲያጸናቸው እንመኛለን በጎች ኖረው በረት ጠብብ አይባልምና ቤተክርስቲያንም መዋቅሯን አጠናክራ እንድትቀበላቸው ተስፋ እናደርጋለን ለወጣቶቹ ግን ምን ነው ለጥምቀት ብቻ ከሚል ምክር ጋር አንድ ቃለ ሐዋርያ ንጥቀስ ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ልዩ የጥምቀት በዓል መርሃ ግብር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማህበረ ቅዱሳን የሬዲዮና የቴሌቪዥን ዝግጅት ክፍል በጋሞ ጎፋ ሀገረ ስብከት በኮንሶ ወረዳ በተለይ ቤተክርስቲያን ባልተተከለበት ምዕመናን በድንኳን በሚሰበሰቡበት ልዩ የጥምቀት በዓል መርሃ ግብሩን በጉኘራ ቀበሌ ያከብራል በዚህ ቦታ ላይ ደግሞ ይሄን የሚያክል ህብረተሰብ ተገኝቶ እንዲማር ያደረገው ምንድነው ጥምቀትን ምክንያት በማድረግ ለጥምቀት ነው ውጪ ላይ ነው የምንቀመጠው በሃይ ላይ እኛ ጋር ታቦት የለም ፕሬትም የለንም ምንም የለንም ግን ለማክበር ፍላጎት አለን እሁድ ጥር 10 ቀን ከረፋዱ 5 ሰዓት እስከ 6 ሰዓት ልዩ የጥምቀት በዓል መርሃ ግብር ከማህበረ ቅዱሳን ቴሌቪዥን እንዳያመልጡ